ሰላም ሰላም ውድ የሊሊ ዩቲዩብ ተከታዮቼ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ ወደ ሊሊ ቤት። እባካችሁ ይህን ቪዲዮ ስታዩት እጅግ በጣም ያው እንትን ትላላችሁና አይዟችሁ እላችኋለሁ እና እባካችሁ በላይክ ግቡ። በላይክ እና በሰብስክራይብ በኮመንት በማድረግ እርዱኝ ማለት ነው። እና እግዚአብሔር ይመስገን ሰሞኑ ያው ሽር ላይ ነኝ። እንግዲህ ያው አገሪቷን ልለቅ ስለሆነ እንግዲህ ያው ታውቃላችሁ እንክብካቤ ላይ ነኝ እላችኋለሁ። እና ለዛ ነው ሰሞኑ ከላይ ላይ የጠፋሁትና እስኪ እዩት ግርማ ሞገሱን፣ እስኪ እዩት የፈጣሪ ተፈጥሮ የሆነ በቃ ታውቃላችሁ እንዴት ነው ቦታው አያምርም? እንዴት ነው እንዴት አያችሁ እስቲ እዩ። የእውነት እኔ እንጃ ብቻ በጣም ነው ትላንትና ደስ ያለኝ። በጣም ነው ታውቃላችሁ ጥሩ ንፋስ ጥሩ አየር በቃ የተቀበሉላችሁ እንትን ስል ቆይቼ ስለወጣው ድምፄን ፊቴ ላይ እንዳለ ምን እንደምመስል እና ኢየሱስ እስኪ እዚህ ጋር ያለው አቦ ይሄ ባይዞይ በቴሌቪዥን የሚቀረጽ ቴሌቪዥን ላይ ያየሁት ነው። እዚህ ቤት ማለት ቴሌቪዥን ላይ ያየሁት ቦታ ነው። እና እኔ እንደው አልሄድም አልወጣም ብዬ ነበር። የመኪና በጣም ነው እንትን የምለው አልወድም። ትንሽ መኪና ላይ ይረብሸኛል። እና ያው ኢትዮጵያም ቢሆን እንትን ይዤ ነው ትንሿ ሀቡብ የለችም ግን እሷን ውጪ ነው የምንቀሳቀሰው እና ምግብ አልበላም ምን አልል እና እግዚአብሔር ይመስገን። እንዴት አባቱ እንዴት ዝም እንዳለኝ አላውቅም። ይት እስኪ ግርማ ሞገሱ አያምርም? በእናታችሁና እባካችሁ የምጋብዛችሁ ነገር ቢኖር እዚህ ቦታ ላይ ሄዱ፣ ተዝናኑ። በቃ ሁሉም አለ ሁሉም በጣም ነው እኛ ያለንበት 1 ሰዓት ተኩል ነው 2 ሰዓት ነው የሚያስኬደው። በስማም ብቻ ደስ ይላል። ያው አንድና አንድ እዛ እንዴት በገርኩት ነገር ማለት ነው ቪዲዮን ለመቅረጽ ብዬ በቆሎ በመጀመሪያ ልክ እንደገባው የበቆሎ ጥብስ ማለት ነው። ከዛ ወይኔ በቆሎ ጥብስ አልኩ። ከዛ በቃ ከቀረስኩ በኋላ መጥቼ እገዛለሁ ብዬ ስመለስ የለም። ይሄ በለድዮች የሉም፣ እነሱ ደግሞ አንስተዋል የሉም። ከዛ ምን ቢሆን ድሮ ራብ ጥብስ ሳያደርገኝም እና እዛ ቦታ ላይ ስትሄዱ በቃ የራሳችሁ የምትወዱት ነገር ይዛችሁ መሄድ አለባችሁ። እኔ ያው ባይዘው ብስኩት አልወድም። በቃ ጥርሴን በጣም ነው የምፈራው። ያው ይሄ ቂጣ ዳቦ ምናምን በቆሎ ደግሞ በቆሎ የሆነ ሆቴል ቤት ገባውና እንትን ሆቴል አይደለም የሆነ ይሄ ሻይ ቡና ኮፊ ምናምን ያለበት የለ እዛ ገባውና በቆሎ እነሱ አሉ እዛ ቤት ሂጅ አሉኝ። እሺ የሄድኩ በቆሎ እኔ የፈለኩት የተጠበሰ የተሰጠኝ በቆሎ እየተቀቀለ ተፈልፍሎ እየተቀቀለ አቤት ራሴ እንደ እስካሁን ድረስ ሆዴን ያመኛል። የሆነ ነገር ይጨምራሉ። ከዛ አትጨምርብኝ እንግዲህ ማዘዜ ካልቀረ እንዳልፎገር ብዬ ዝም ብዬ በቆሎውን ወሰድኩ። ከዛ ያው ራብ ችግር አይደል? እዛ ራት በል ከዛ ሽንት ቤት ያለ አልመሰለኝም ነበር። ሽንቴን በቃ እንዴት አባቴ ቋጥሬ እንደ እኔ እንጃ። ከዛ ሽንት እንደምንም አድርጌ ቋጥሬ ከውጥ ስንወጣ ሽንት ቤት አላይም ወይ ሽንት ቤት አለ ማይ ጋድ አለ ፈረንጁ እና በጣም ነበረ ራሴን በራሴ ሳዝናና የነበርኩትና ያው እግዚአብሔር ይመስገን የመሰለ ውሎ ይሄን መሰለ ያው ጊዜ ያሳልፍ ያለው እንግዲህ ከዚህ ሌላ ደግሞ 1 3 ቦታ አለ አሉ። እኔ እንግዲህ ቀይል ላስተካክል ልዙር ያው ከዚህ በፊት በጊዜ አልወሰዱኝ፣ በጊዜ አላሳዩኝ። እንግዲህ ለራሳቸው ግፍ እንዳይሆንባቸው ብሎ ነው መሰለኝ አላቅም። በመጨረሻ እንግዲህ ሀገሪቷን ሳታይ መሄድ የለባትም በመባል ያውላችሁ ከአሮጊት ጋር ስንጠራራ ይህን መሰለ መንገድ ተጉዘን መሰለ ቦታ አይቼ ተስናቼ መጣሁላችኋለሁ። እና እንዴት ነው እንዴት አያችሁ? እባካችሁ ቪዲዮውን ጀምሮ በላይክ እና በሰብስክራይብ ጀምሮላችኋለሁ። ያው ድምጽ ታውቃላችሁ
ትንሽ መንገድ ላይ በመኪና ውስጥም ያለችው እየቀረስኩ ነበረ። በጣም አሪፍ ቆንጆ ቆንጆ ቦታ ነበረ። መንገድ ላይ ግን እንዴት ያው ከሾፌር አጠገብ ደግሞ መቀመጥ እዚህ ሀገር አይቻልም። ወንድ አጠገብ ባለትዳር ካልሆናችሁ ወንድ አጠገብ መቀመጥ አትችሉም። እነ ፊት ለፊት ቢሆን በጣም ነበረ። በጣም የሚያምር ቦታ ነበር እና ከኋላ ስለሆንኩ በቃ ይኸው የአቅሜን ያህል ይህችን የመሰለች ቆንጆ ሸቀጥ ያለች ቪዲዮ ይዤላችሁ መጣሁላችኋል። እና እንዴት አያችሁ? እባካችሁ ኮመንት ላይ አስተያየታችሁን አስቀምጡልኝ። እና ያው በቀጣይ ደግሞ እኔ እንጃ በሌላ በአዲስ ቪዲዮ ደግሞ ያው እንደምመጣ ተስፋ አለኝ። እባካችሁ አበረታቱኝ፣ አበረታቱኝ። ተው ምንም ችግር የለም እኮ እርስ በርስ ብንተጋገዝ። አንድ እኔ ብቻ ልደግ እኔ ብቻ ማለት የለብንም። ሁላችንም እጃችን እርስ በርስ እጅ ለእጅ ተያይዘን እባካችሁ እስኪ ዩቲዩብ እስኪ እናንተ የቀመሳችሁ እኛም እስኪ ዶላር እንቅመስ እባካችሁ። አንዳንድ ምቀኞች አሉ እንጂ እኔ ብቻ የምል ኧረ በስመ አብ ግን ሀበሻ እግዚአብሔር ብቻ ልቦና ይስጣችሁ። እና ይሄን ይመስላል እላችኋለሁ። ዛሬ በጠዋት ነው። ስንት ሰዓት ነው? 4:30 የተነሳሁት። አሁን 5 ሰዓት ነው። ቪዲዮን እስከ መጨረሻ ላይክ እና ሰብስክራይብ በማድረግ ደረሱ። አመሰግናለሁ።